አስታርቁኝ ነው የምለው እኔ ማለት ነው። በቃ የቅርብ ጓደኞቿ ካላችሁ አስታርቁ። ሀዲያ ሀይቅ የሚለውን ቻናል እንግዲህ ወደ እኔ አስተላልፈው ነበር እና እሱንም ሀዲያ የሚለውን አጥፍቼ ሰይድ ሀይቅ ብየዋለሁኝ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ውድ የዩቲዩብ ተከታታዮች እንዴት ናችሁ? ሰላም ናችሁ? እኔ ያለሁኝ አልሐምዱሊላህ። እናንተ እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ መልካም አልሐምዱሊላህ ረቢል ዓለሚን። የባሰ አይምጣ ያለፈ ይፍጠር እያልን አለን አልሐምዱሊላህ። እናንተ እንዴት ናችሁ? ውድ ተከታታዮች ባላችሁበት ሁሉ ሰላማችሁ ብዝት ይበልልኝ ይዘት ምኞቴ ነው እና ከዚህ ቀጥዬ እንግዲህ ያው የምናገረው ነገር እንግዲህ ሰሞኑን የተፈጠረውን ሁኔታ ታውቃላችሁ። ያው እኔና ባልተቤቴ በቃ ባረባው ነገር ሁሉ እየተነጋገረን ያ ወደ አላስፈላጊ ግጭት እየገባን ያለ ነው ማለት ነው እና ይሄ ምንንም እኔ በቃ ቀለል አድርጌ ነገሩን ቀስ ብሎ ይፈታል፣ እንግባባለን በቃ ማለት በቃ ነገሩን ችላ እያልኩኝ ምናምን በቃ እየታገስኩኝ ነበረ ማለት ነው የቆየሁት ማለት ነው። ይሄም እንግዲህ ትናንት ከሰዓት በኋላ ቪዲዮ ከለቀኩኝ በኋላ አምረን ተጣልተናል ማለት ነው። ከሀዲጋ በጣም አምረን ተጣልተናል። ይኸውም በቃ ማለት ዩቲዩብን በመስራቴም ብዙም ደስተኛ እየሆነች አይደለችም ማለት ነው። መልስ መስጠቴ እኔ መጥፎ ነገርም አልተናገርኩም፣ መጥፎ ነገር ተናግሬያለሁ ብዬም አላስብም ማለት ነው እና ግን ቻናሉን የሆነ በቃ የተቆጣጠርኩባት አይነት ነገር እየተሰማት ነው ማለት ነው እና ሀዲያ ሀይቅ የሚለውን ቻናል እንግዲህ ወደ እኔ አስተላልፈው ነበር እና እሱንም ሀዲያ የሚለውን አጥፍቼ ሰይድ ሀይቅ ብየዋለሁኝ ማለት ነው። ያንን ሰይድ ሀይቅ ስላልኩት ቻናሌንም በቃ ቻናሌ እየተከፋፈልን ነው እንዲያለችኝ ማለት ነው እና በቃ ያው ንብረት ክፍፍል ላይ ደረስን ማለት ነው ምናምን አለች። በቃ የሆነች ነገሮችን በቃ ወደ መጥፎ እየተረጎመችብኝ ነው ማለት ነው። እኔ በፍጹም እንደዚህ ያለ አላሰብኩም ማለት ነው። እኔ እገዘኝ አንዳንድ ቪዲዮ ልቀቅልኝ ስለምትለኝ ነው እንጂ ቻናሉን የያዝኩት እኔ እሷ ስንት ለፍታ እንቀፋታ ስንት ሆና ሞኔታይዝ ያደረገችውን ቻናል እኔ አልወስድም ማለት ነው እና በዩቲዩብም እንትን እላለሁኝ ምናምን የሚል ነገር በቃ እሷን ለማስደሰት እንጂ ለዛ ዩቲዩብ ቻናል ኑሮኝ ምናምን የሚል ነገር ብዙ የለኝም ማለት ነው። እሷ ግን በቃ ወደ ሌላ አቅጣጫ ወስዳ ሰይድ ሀይቅ ብዬ ስላልኩ ብቻ ሀዲያ የሚለውን ከጎን አጥፍቼ ሰይድ ሀይቅ ብዬ ስላልኩኝ በዛ በቃ ጦርነት ከፍታብኝ ነበር እላቸዋለሁ ትናንትና ማለት ነው እና በቃ ቤተሰብ እስከሚመጣ መታገስ አልችልም እሄዳለሁኝ ብላኝ ተነስታ በስንት ጉድ ነው ያደረችው ማለት ነው። እና ቤተሰብ እና በቃ አሁንስ እውነት የምር እየከፋኝ ነው ማለት ነው። በጣም እያስከፋች ነው ያለችው ማለት ነው። እኔ በቃ መቼም እኔ በዚህ ነገር ነው ብዬ አላስብም ማለት ነው። በቃ ሌላ ከኋላዋ የደበቀችው ሀሳብ ይሄ በቃ በዚህ ተነስታ ሳይሆን ከኋላዋ ሌላ መነሻ ሀሳብ ያላት ነው የመሰለኝ ማለት ነው። እና ቤተሰብ በቃ ይኸውም በቃ በትናንትና እንግዲህ በግድ ነው ያስቀረኋት። አሁን ቤት ትኑር አትኑር እንጃ የማውቀው ነገር የለም። እኔ ጧት ተነስቼ በጎችን እና ጥጆችን ይዤ ወጥቻለሁኝ ማለት ነው እና እንግዲህ ልትሄድም ትችላለች፣ ላላገኛት ትችላለሁኝ ቤት
ልትሄድ ትችላለሽ። ማታ በስንት ጉድ በስንት ልመና አድረሽ ትሄጃለሽ እባክሽ ብዬ ነው ያስቀረኋት ማለት ነው። እና ቤተሰቦቼ ይኸውም እስካሁን እንግዲህ ብዙ የቅርብ ጓደኞቿ አሉ ማለት ነው አሉ። እናንተም በኮሜንት ጥሩ ኮሜንቶች እየሰጣችኋት እንደሆነ አይቻለሁኝ። እዚሁ ቅርብ ደግሞ ጓደኞቿ እሷን የሚያገኟት ራሱ አሉ ማለት ነው። ግን ምንድነው መሆናችሁ ነው እስቲ ልባችሁ ብሎ በቃ ችግሯን ራሱ ጠይቆ እንደው ምናልባት ለነሱ ብትነግራቸውና በእነሱ በኩል አናግረዋት ከኔም ጋር ተነጋግረን በቃ ማለት ሊያስታርቀን የሞከረ ጓደኛ የለም ማለት ነው። እዚሁ ቅርብ ጓደኞች አሏት ማለት ነው። በቪዲዮን እያዩ ነው እየተጣላን እንደሆነ። ይህም ቀጠሮ ይዛ ቤተሰብ እስከሚመጣ እየጠበቀች እንደሆነ እያዩ ነው ማለት ነው። ግን በቃ በግርምት አንዴ ፕራንክ ነው ይላሉ፣ አንዴ በቃ ቀልድ ነው፣ እንደገና ምርም ነው ብለው ያስባሉ። ግን በቃ አምረው መተው ቅርብ ራሱ ያው ጎረቤት ማለት ይቻላል ማለት ነው። ቅርብ ጓደኞች አሏት፣ ግን መተው የጠየቋት የለም ማለት ነው። ግን አሁን የምፈልገው ነገር በቃ መተው ቢጠይቋትና በቃ የበለጠ ከቤተሰብ የበለጠ ጓደኛ ይቀርባል ብዬ አስባለሁ ማለት ነው። እና ጓደኞቿ የዩቲዩብ ጓደኞቿ አሉ አብራቸው የምትሰራ እነሱ ጋር እየሄደች አንዳንድ ቀን ትሰራለች ማለት ነው። እነዛ ጓደኞቿ ምናምን አሉ ማለት ነው። እነዛ መተው እንኳን እኔንም ያውቁኛል፣ እኛ ቤት ይመጡ ነበረ፣ በደንብ ያውቁኛል እኔንም ማለት ነው። ሰይድ ምንድነው ብለው ጥፋት ካለብኝ እኔንም በቃ መታረም ያለብኝን ነገር አስረድተው እኔም ታርሜ እሷንም መታረም ያለባት ካለ ታርማ የተበደለችው ነገር ካለም ተክሳ እንግዲህ የምንታረቅበትን መንገድ ቢፈልጉልኝ የሚል ነው ማለት ነው። እናንተ እንግዲህ ቤተሰቦቼ በቃ ጥሩ ማለት በጥሩ አስተያየት እየሰጣችሁ ሀዲ ወደ ቀናውና ወደ እርቁ እንድትመጣ አግባቡልኝ። በውስጥ የምታውቋት በውስጥ እያወራችሁ እና ወደ እርቅ እንድንመጣ እንድትጠይቁልኝ እለምናለሁ ቤተሰቦቼ። እና ያው ፕራንክ ነው ምናምን የምትሉት ነገር ፕራንክ አይደለም ማለት ነው። ሄዱብኝ በጎቼ። ወይኔ ኧረ ከቪዲዮ በላይማ በጎች ናቸው የሚቀርሙት። ምክንያቱም የሰው ስጥ ይበሉብኛል። እንግዲህ እነሱን ተከትዬ ነው ሙለው እንደምታዩት ማለት ነው። ሀዲ ግን እየተረዳችኝ አይደለም ያለች ማለት ነው። እንግዲህ ተመልከቱልኝ እናንተም ቤተሰቦቼ። እንግዲህ እነሱን ተከትዬ እና ያው ምክንያቱም ያው በጎችን እያገርኩኝ እንደዚህ ውዬ ስገባ ቤትም በቃ ጥሩ ሰላም አይሰማኝም። እና በቃ ይሄን ከቅርብ ጊዜ ወዲህ ከቅርብ ጊዜ ወዲህ የፈጠረችው ያለ ነገር ነው ማለት ነው። እና ግራ ተጋብቼ ነው ያለሁት ቤተሰብ። እና በተቻላችሁ አቅም ምከሩልኝ። እኔ ሰላም እርቅ ነው የምፈልገው ማለት ነው። ሀዲም በምንም በኩል እንድትከፋብኝ አልፈልግም። እና ቤተሰቦች በቻላችሁት አቅም እናንተ አስታርቁን፣ በቃ አስታርቁን። አለቅሳለሁ ብዬም ራሱ አሰብኩት ነበር። ምክንያቱም በቃ ነገር በአጠቃላይ በጣም ነው የሚከብደኝ። እና ቤተሰብ በቃ አስታርቁን ነው የምለው እኔ ማለት ነው። በቃ ጓደኞቿ ካላችሁ አስታርቁን።